የሆነ ነገር እያመለጣችሁ እንዳይመስላችሁ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም። እግዚአብሔር ሲዘጋ ትክክል ነው፣ ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም፣ ሲከለክላችሁም ልክ ነው። ጊዜ ፈጅው እንጂ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝ። ትክክል ጌታ በስራህ ጻድቅ ነህ አንተ ትታረምም እንዲያድርግ ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። ምኑ ጋር ነው የተላለፍነው? የትኛውን ጉዳይ ነው ያጎደልኩብህ? ለምንድን ነው በእንደዚህ አይነት ሁኔታ በእንደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው? አንድ ቀን ግን ይላል አታኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማያበቃ አውቃለሁ። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። እግዚአብሔር ቁጭ በል ሲለው እግዚአብሔርን ሰምቶ የተቀመጠ ሰው በረከት አምልጦት አያውቅም። ከውድቀትና ከርግማን ከመዓትና ከለቅሶ አምልጦ እንጂ። መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ። ዛሬ መልእክታችን ዋና ሐሳብ እግዚአብሔር ትክክል ነው የሚል ይሆናል። ሰው በሕይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት፣ ብቸኝነትም ሆነ በሰው መካከል መሆን በሰዎች ሕይወት ውስጥ የማይቀሩ ሐቆች ናቸው። በተለይ በሕይወታችን ለሚሆንብን ላልጠበቅነው፣ ላልተዘጋጀንበት፣ ለማናቀው ዋነኛ ነገር ከመፍትሄው ይልቅ ነገሩ በእኛ ሕይወት የሆነበትን ምክንያት ማወቅ የብዙዎቻችን ፍላጎትና ጉጉት እንደሆነ አስባል። በዚህ ቦታ የምትመለከቱት ይሄን ቃል የተናገረው ኢዮብ ነው። ኢዮብን በተደጋጋሚ ጊዜ የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። እጅግ ባለጠጋ፣ እጅግ የተከበረ ሰው እንደነበር ታውቃላችሁ። አንደኛ የእግዚአብሔር መብራት በኔ ላይ ይበራ በነበረ ጊዜ፣ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ፣ መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውር አይን፣ ለአንካሳም እግር፣ ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። እና የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። ለዚህኛውም ለዛኛውም፣ ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር። እግዚአብሔር ይጠብቅለት ነበረ። በመካከል መጽሐፉን እያነበባችሁ ስትሄዱ ድንገት ባልታሰበና ባልተገመተ ሁኔታ ኢዮብ ባልተዘጋጀበትና ምክንያቱ ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ ይሄ የኢዮብ መጽሐፍ 30ዎቹ ምዕራፎች ኢዮብ የደረሰበት ውድቀት፣ የገባበት እንደዚህ ድንጋጤ የመጣበትን ጨለማ ሙግታቸው ምክንያቱ አንተነ ሰው ከምንም ከዜሮ ተነስቶ እንደዚህ አይነት የህይወት ስንክሳር ውስጥ አይገባም። አንድ ያረከው ነገር ቢኖር ነው። ምክንያቱም ዝም ብሎ ሰው እንዴት እንደዚህ አይነት ነገር ያጋጥመው ይችላል? ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻድቅ ሰው እንደነበረ፣ መስዋዕት እንኳን እንደማያጓድል፣ ለልጆቹ እንኳን መስዋዕት ያቀርብ እንደነበረ፣ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት ሰውነቱን በገል እስከማከክ፣ ሀብት ንብረቱን እስከማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከማጣት ጨለማ እስከሚወርሰው ድረስ
ሲደርስ ታያለህ። በምን ቋንቋ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ይሄ ሆነብኝ ብዬ ማን ለእግዚአብሔር የመጥሪያ ካርድ ሊሰጠው ይችላል? የመጥሪያ ወረቀት ተከሳሃል ብሎ ሊለው የሚችለው ማን ነው? እግዚአብሔርን ጥፋት አጥፍተሃል ና ብሎ መጥሪያ ሊሰጠው የሚችል ሰው ማን ነው ብሎ ይናገር? የትኛው ወንድ፣ የትኛው ጀግና፣ የትኛው ንጉሥ ነው ለእግዚአብሔር መጥሪያ ሊሰጠው የሚችለው? ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ዳኛዬን ምሕረት ከመለመን ውጪ ምንም ላደርግ የምችለው ነገር የለኝም። እባካችሁ ተውኝ እያለ ከነ በልዳዶስ ከነ ኤልፋዝ ጋር ይነጋገራል። ድንገት እንደዚህ አይነት መዓት ሲያመጣብኝ ምንድን ያጎደልኩብህ? እኔ እናንተ ያልተግባባ ነው ምኑ ጋ ነው? ምኑ ጋ ነው የተላለፍ ነው? የትኛውን ጉዳይ ነው ያጎደልኩብህ? ለምንድን ነው በእንደዚህ አይነት ሁኔታ በእንደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው ብዬ እግዚአብሔርን ብጠይቀው በየትኛው ቃላት በየትኛው ቋንቋ ልከራከረው እችላለሁ? ጻድቅ እንኳን ብሆን አንተ ስተት ልለው አልችልም። እኔ ስተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም። እና እንደውም እንደዚህ ይላል ወዳጆቼ ይላል፣ አንድ ቀን ግን ይላል አታኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። ጠላቶቼ ደስ አይበላችሁ፣ ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም ሊያግዘኝ፣ ቀና ሊያደርገኝ፣ እምባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። ልጆቼ የሞቱት ሞቶ አይደለም። ሀብቴ የጠፋው አምላኬ ጠፍቶ አይደለም። አምላኬ ሕያው ነው፣ በዙፋኑ ላይ ነው። ያያል፣ ይሰማል፣ ይመለከታል። በእርግጥ የሆነብኝ ነገር ሲሆንብኝ ምክንያቱን አልነገረኝም። ከምን ተነስቶ እንደዚህ አይነት ሁኔታ ውስጥ እንደከተተኝ እሱ ነው የሚያውቀው፣ እኔ አላውቅም። እኔ ለሆነብኝ ነገር ምክንያቱን ባላውቅም ስለማመልከው አምላክ ግን በደንብ አውቃለሁ። የዘላለም አምላክ ነው። እኔን ለመርዳት በምድር ላይ እንደሚቆም አዳኜ ሕያው እንደሆነ አውቃለሁ። መንገዴን ዘጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ተስፋዬን እንደ ዛፍ ነቀለው። ወዳጆቼን ጓደኞቼና ዘመዶቼን ከኔ አራቃቸው። የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኝም። ሕፃናቶች ይሳለቁብኛል። የሆነበት የገባበትን ጉድጓድ የገባበትን ጨለማ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው። መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬን ነቀለዋል። ነቀለው ተስፋዬን። ሰዎችን ወዳጆቼ ጓደኞቼ ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞቼ በቁልምጫ ቃል ስጠራቸው አቤት አይሉም ማለት። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴን ዘጋው መንገዴን። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አድርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። የሚገርም ነው። ይሄ ነገር አብሮ ይሄዳል ወይ? ይስማማል ወይ? ሰው እግዚአብሔርን እየፈራ በጽድቅ እየኖረ መስዋዕቱን እያቀረበ እንዴት መንገዱ ይዘጋል? ሀብቱ ይጠፋል። እንደዛውም እንደዚህ ነው የሚለው፣ ተስፋዬ ነቀለው። ሚስቴ የአፌን እስትንፋስ ሽታዬን ተጸየፈችው። የመጨረሻ ውድቀት ውስጥ የመጨረሻ ንቀት ውስጥ ከተተኝ። ወዳጆቼ ያንን ክብር ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር። አዳኜ ግን አለ መንገዴን ቢዘጋ፣ ክብሬን ቢገፈፍ፣ ሀብቴን ቢጠፋ፣ ተስፋዬን ቢነቀል፣ ሰውነቴን ቢፈራርስ፣ ሰዎች የአፌን ሽታ ቢጸየፉም እኔ ስለ እግዚአብሔር ያለኝን ትርጉም አልቀየርኩም። ሲዘጋባችሁ፣ ሲከለክላችሁ፣ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባርክ፣ ከፍቶ ብቻ አይደለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አይደለም አስገብቶም የወደደውን የልቡን ሐሳብ ስለሚያደርግ፣ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም ሲከለክላችሁ ልክ ነው። ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ እሱ ግን እዛው ሲቀመጥ ምን የሚል ይመስላል?
ይመስላችኋል? እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ፣ 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረጅም ዘመን ትኖራላችሁ። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋው፣ ሳይደግስ ነገራችሁን አይይዘው፣ ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል። አታሚን መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። የሚገርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተውት ሄዱ። እንደወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ ማይነሳ። ታውቁታላችሁ ይሄን ቃል። አህያው ላይ ያስቀመጠው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ወዳጆች እመኑኝ፣ ያመለጣችሁ እድል የተበላሸ ጉዳይ ቢኖር ከዚህ በኋላ ግን የሚመጣው ከትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት በመጨረሻዎቹ የእድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት። ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል፣ ወንድ ልጅን ይሰጣችኋል። አሜን በሉ በደንብ አድርጋችሁ። እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም። ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አይደለም። እናንተ እንደውም አይናችሁ ከእንባ ልባችሁ ከስብራት ከውድቀትና ከአፍረት ከማትጠብቁት ካላሰባችሁት ጉዳት እያመለጣችሁ ነው፣ እያስመለጣችሁ ነው እግዚአብሔር። ወዳጆቼ ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። አትላላጡ፣ አትጋጋጡ፣ የተዘጋውን ለማስከፈት የሄደውን ለመመለስ። እንደውም መጽሐፍ ሲናገር እንደዚህ አለ፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች፣ አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ፣ ሪል ሰዎች፣ ጄኒውን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢዬን የከበበኝ አስመሳይ ነበረ፣ አታላይ ነበረ፣ እኔን ሳይሆን እኔን የፈለገ ነበረ። አሃ እንኳን ዘጋኸው፣ ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሐቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁ። ሄሎ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም የልቤ ለልቧ እናገራለሁ እንዳለ የሚያባብልህ ወደ ምድረ በዳ የሚወስድ ለመሰለ የልቡን ለልብህ እንዲነግርህ ኳይት ታይም ያስፈልጋል። የዝምታ ጊዜ፣ የጸጥታ ጊዜ። ከግርግሩ መውጣት አለብህ፣ ከጭቅጭቁ መውጣት አለብህ። ስልክህን 24 ሰዓት እስኪግል ድረስ ከሚያስጮሁ ሰዎች መውጣት አለብህ እና ይዘጋውና ሰዎቹን ከህይወትህ ላይ ይዘጋቸዋል። ሄሎ ጨዋታው፣ ቀልዱ፣ ብዙ ነገሩ ተመችቶሃል። ስለዚህ እግዚአብሔር አምላክ ዘግቶ ዘግይቶ ከልክሎ ወስዶ እግዚአብሔር አምላክ በጠበቀው ሰዓት ሳይሆን በራሱ ጊዜ ህይወትን ሊያስገርመው ደግሞ ይገርማል። የሆኑ ሰዎች ከህይወት ኢዮብ እንደዚያ ዘመዶቼን፣ ጓደኞቼን፣ ወዳጆቼን ከኔ ያራቃቸዋል። መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው። ያዕቆብን ከዛስ በንስር ክንፍ ተሸከመው፣ ተንከባከበው፣ ብቻውን መራው ተብሎ እንደተጻፈ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፋል። ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። ቀላሉ መንገድ እያለ በከባዱ መንገድ ከመራ እግዚአብሔር ልክ
አጭሩ መንገድ እያለ በረጅሙ መንገድ ከመራ እግዚአብሔር አዋቂ ነው። ልክ ነው። ዊዝ ኖ ሪዝን በረጅሙ መንገድ በከባዱ መንገድ አይመራህም። እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው። ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ትህትና የጸጋ ስጦታዎች ሁሉ መሰረት፣ የመንፈሳዊ ሀብት ዋና መግቢያ በር እንደሆነ እንድታውቁ ፈልጋል። ሰው በቁስሉ ውስጥ እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ። ለበዳዮች መጸለይ እስክትችል ድረስ በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ በሀብታችሁ መጥፋት፣ ሰዎች ከናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው የከለከላችሁ የዘገየባችሁ። ነክቶ ሌሎችን በእኛ በኩል ይነካ ስለሚፈልግ ይነካናል። እንደውም እንደዚህ ይላል፣ አንተ በአመፀኛው ዕቅድ እየተደሰትክ በእጅ ሥራ ስቃይ ትደሰታለህና። የአመፀኛውን ሰው ዕቅድ እየተቀበልክ የሚፈራ ሰው ስቃዩ ያስደስተሃል። ብጠራህ አትመልስልኝም። በሰልፍ ቢሆን ብርቱ ነህ። እከራከር ዘንድ ቃላት መርጥ ዘንድ አልችልም። ጻድቅ እንኳን ብሆን ልመልስልህ አልችልም።